ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። የተወደዳችሁ ኢየሱስ ጌታ ነው። እንደምናላችሁ በአገር ውስጥ በአገር ውጭ በሚመች በማይመች ሁኔታ ሆናችሁ አብረን የምንጸልይ ኢየሱስ ለዘላለም ጌታ ነው። የእግዚአብሔርን ቃል ዛሬም ይዤላችሁ መጥቻለሁኝ። እንደዚህ ይላል ማርቆስ ወንጌል ምዕራፍ 10 ቁጥር 46 ላይ ያለ የእግዚአብሔር ቃል ነው። እንደዚህ ይላል ወደ ኢያሪኮም መጡ፣ ከደቀ መዛሙርቱም ከብዙ ሕዝብም ጋር ከኢያሪኮ ሲወጡ የጢሜዎስ ልጅ ዕውሩ በርጠለሜዎስ እየለመነ በመንገድ ዳር ተቀምጦ ነበረ። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመረ። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ሃሌሉያ! ዕውሩንም ክብር ለእግዚአብሔር ይሁን። ሃሌሉያ! እግዚአብሔር አምላክ ለዘላለም የተባረከ ይሁን። ጥሩት አለ ጌታ። አሜን። ጥሩት ጥሩት አለ። ዕውሩንም አይዞ ተነስ ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። ዕውሩም መምህር ሆይ አይ ዘንድ። ክብር ለኢየሱስ ይሁን። ይህ ልመናው የሚገርም ሰው ነው። አሜን። አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያው አየ፣ በመንገድም ተከተለው ይላል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። ይሄ ሰው ነባራዊ ችግር ያለበት ሰው ነው። ኢየሱስ ጌታ ነው። ኑሮውን ህይወቱን የሚመራው እየለመነ ነው። ነገር ግን አንድ ቀን የህይወት ስርዓቱ ሊለወጥ ጌታ መጣ። ክብር ለኢየሱስ ይሁን። ከለመደው የህይወት ስርዓት ሊያወጣው መጣ። እግዚአብሔር አምላክ የተባረከ ይሁን። እኩል ነው የሰማው። ዙሪያው ብዙ ሰዎች አሉ እና የሰማው እኩል ነው። ተጠቃሚው ግን ጯሂው ነው። እግዚአብሔር አምላክ የተባረከ ይሁን። የሰማው ጌታ ኢየሱስ በዚህ ሊያልፍ ነው ሲል የሰማው ከሌሎችም እኩል ነው። አብሯቸው ብዙ ሰዎች አሉ ይመስለኛል። ምክንያቱም የሚያጋፉ ሰዎች ስላሉ ማለት ነው። ብዙ ሰዎች አሉ። ግን ተጠቃሚው የመጣው ጌታ ማረኝ ብሎ መጮህ። ክብር ለእግዚአብሔር ይሁን። ጮኸ፣ ማረኝ። ኢየሱስ ለዘላለም ጌታ። የዳዊት ልጅ ሆይ ዛሬ አታልፈኝም አለ። አታልፈኝም ዛሬ። ክብር ለኢየሱስ ይሁን። ይሄ ቀን አያልፈኝም፣ ይሄ ጊዜ አያልፈኝም። ኢየሱስ ክርስቶስ ለዘላለም ጌታ ነው። የሚገርመው እየደጋገመ ሲጠራው አምጡልኝ አለ። ቆመ። ክብር ለእግዚአብሔር ይሁን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሊሄድበት ካለው መንገድ ቆመ። ማን ነው ዓላማዬ የገባው? ማን ነው የመጣሁበት ዓላማ የምህረት ዓላማዬ የገባው ማን ነው አለ። ኢየሱስ ለዘላለም ጌታ ነው። ስለዚህ አለ አምጡልኝ። ክብር ለኢየሱስ ይሁን። ምን እንዳሉት ታውቃላችሁ? ወደዛው ይጠራሃል፣ ዝም በል ይጠራሃል። ጀጋናማስ። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ኢየሱስም ቆመና ጥሩት አለ። ዕውሩም አይዞ ተነስ ይጠራሃል ብለው ጠሩት። የሚገርመው እነኛው አጋፊዎቹ፣ እነኛው ዝንበልባዮቹ፣ እነኛው ከዛ ቦታ እንዳይነሳ የሚፈልጉት ሰዎች እንደዚህ ያሉት ይጠራሃል። ሃሌሉያ። ዛሬ ለአንድ ሰው የምስራች ነው ወንድሜ፣ ለአንቺ የምስራች ነው። ክብር ለእግዚአብሔር ይሁን። ይሄ ሰው የመጣውን ጌታ እንዲያልፉ አልፈልግም። ጮኸ። ኢየሱስ ጌታ ነው። ማረኝ፣ በቃ ዛሬ ይሄ ቀን አይለፈኝ፣ ማረኝ። እቺ ሰዓት አትለፈኝ፣ ማረኝ። በቃ እግዚአብሔር አምላክ የተባረከኝ የሚለውን ጩኸት ሰማ። ክብር ለኢየሱስ ይሁን። ቆመና እንደዚህ አለ። ሃሌሉያ። አይዞ ተነስ የሚያስብል ጩኸት ነው የጮኸው። እግዚአብሔር አምላክ የተባረከ። ቆመና ጥሩት አለ። አሜን። ጥሩት። እኔ እሱን ፍለጋ ነው የመጣሁት፣ ጥሩት አለ። ዛሬ እንደዚህ ነው የሚለው ጌታ፣ አንተን ፍለጋ ነው የመጣሁት፣ ጥሩልኝ። ኢየሱስ ለዘላለም ጌታ ነው። በቤት ምጮህ፣ በአደባባይ ምጮህ፣ በማለዳ ምጮህ፣ በምሽት ምጮህ፣ ጌታ ሆይ ማረኝ፣ እየኝ። ሃሌሉያ። መቼ ነው የኔ ነገር የምትሉ ወዳጆቼ፣ ክብር ለእግዚአብሔር። ከዚህ ነገር በኋላ፣ አሁን ከምታልፉበት ነገር በኋላ፣ አሁን እያለፋችሁበት ካለው ነገር በኋላ እንደዚህ ይሆናል። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። እንደዚህ ነው የሆነው። አሜን። ቆመ። ክብር ጌታ ከሚሄድበት መንገድ ቆመ። እግዚአብሔር አምላክ የተባረከ ይሁን። ቆመና እንደዚህ አለ፣
ጥሩልኝ አለ። ማነው ዓላማ የገባው? ማነው የመጣውበት ሀሳብ የገባው? ጥሩልኝ አለ። ወደዛው ዝም በል ሲሉት የነበሩት ሲረጋግጡት ሲገፉት የነበሩት እንደዚህ ብለዋሉ፣ ኢየሱስ ለዘላለም ጌታ ነው። እውሩንም አይዞ ተነስ ይጠራሃል ብለው ጠሩት። ኢየሱስ ጌታ ነው። ዛሬ እንደዚህ ይሆናል። ከሳሾቻችሁ ለጥሪያችሁ መልስ የሚሰጡ ይሆናሉ። በእውነት እሱ ተጠርቷል ይላሉ፣ በእውነት እሷ ጥሪ ያለባት ብለው የሚናገሩበት ዘመን መጣ። ኢየሱስ ጌታ ጥሪ ያለበት ጥሪ አለባት፣ የእግዚአብሔር አጀንዳ በሷ ላይ ነው የሚሉበት ዘመን መጣ። እነኛው ክብር ለኢየሱስ ይሁን። እግዚአብሔር አምላክ ለዘላለም ምን ላድርግልህ ሲለው አይኔን ክፈተው፣ አብራው አይኔን ልየው። ሃሌሉያ ክብር። አንደኛ ወገኖቼ ሆይ ልብሱን ጣለው። ያ ሲለምንበት የነበረውን እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ጌታ ነው። ያንን ልብስ ጣለው፣ መታወቂያውን ጣለው። አዲስ መታወቂያ። እግዚአብሔር አምላክ ስሙ ይባረክ። በንጉሥ ከተማ እየኖረ ያሪኮ ብዙ ሰፊ ከተማ ናት፣ ንግድ የሚሳለጥባት ብዙ ነገስታቶች የሚኖሩባት ከተማ ናት እና የነገስታትን ፋሚሊ ለመለየት ለለማኞች ሌላ ልብስ፣ አነስተኛ ኑሮ ለሚኖሩ ሌላ ልብስ ነው የሚያለብሷቸው እና ይሄ ቦታ ሌላ ልብስ ለብሶ የቆመበትን የንጉስ ልጅ መሆኑ የተረጋገጠበት ኢየሱስ ጌታ ነው። ቀይሩለት አለ። አምጡልኝ ሲል ልብስ ቅያሬ ጭምር ነው። ክብር። ህይወት ተቀየረ፣ ዘመን ተቀየረ፣ ታሪክ ተቀየረ። ዛሬ አንተ ይቀየራል ወንድሜ፣ ያንቺ ይቀየራል። ግን አጥብቀ ጮህ። አሜን። ጮህ። ዛሬም ጮህ። ትናንት ጮሃል፣ ዛሬም ጮህ። ኢየሱስ ጌታ ነው። ሃሌሉያ። ትናንትና ማለዳ ጮሃል፣ ጠዋት ጮሃል፣ ሃሌሉያ። ምሽት ጮሃል፣ ቀትር ላይ ጮሃል፣ ዛሬም አሁንም እንጮሃለን። ኢየሱስ እኔ እስኪመጣ ድረስ አይኔ እስኪከፈት ድረስ ሃሌሉያ አለኝ መሻት አለ። ኢየሱስ ጌታ ነው። መሻቴ አሁን ከዚህ በኋላ ለራሴ በልቼ ልኖረው አይደለም። ኢየሱስ ጌታ የኔ መሻት በልቼ ልኖረው በልቼ ጠጥቼ ልኖረው አይደለም አለ። ኢየሱስ ጌታ ልይ ካንተን። ክብር ለእግዚአብሔር። ለትውልድ መፍትሄ ለመሆን ጌታን ማየት ይበልጣል። አሜን። ለትውልድ መፍትሄ ሆኖ ለመነሳት ጌታን ከማየት ይጀምራል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። የበርጠሎሜዎስ ታሪክ ተለወጠ። ዛሬም ወንድሜ ያንተ ታሪክ ይለወጣል። ዛሬም እህቴ ያንቺ ታሪክ፣ የኔ ታሪክ፣ የምድሬ ታሪክ፣ የትውልዴ ታሪክ ይለወጣል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ብሩክ ናችሁ። መልካም ጊዜ ይሁንላችሁ። መልካም ምሽት። ተባረኩ። ምሽት ላይ እንገናኛለን። አብረን እንጸልያለን። በዚህ ቃል ተባረኩልኝ። ብሩክ ሁኑ። መልካም ጊዜ